በዛሬው ዕለት ማለትም በዕለተ ሐሙስ ቀን ሰኔ 19 2017 ዓመተ ምህረት ከወለጋ ምድር እጅን በአፍ የሚያስጭን ልዩ ጀብድ እንደተፈጸመ መረጃዎች ተሰምተዋል። ሁለት ፓትሮል አድማ ብተና የኦህዴድ ካድሬ በወለጋ ፋኖች ድባቅ ተመተዋል ነው የተባለው። በሙሩትና ጅሩ ወረዳ ላይ የአማራ ፋኖ ህዝባዊ ድርጅት አላስፈላጊ የሆነ ጥቃቶችን በመክፈት ንጹሃንን ኢላማ ያደረገ ከብልጽግና የከፋ ጭፍጨፋ ፈጽሟል ሲል የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ እዝም በአገዛዙ ሰራዊት ላይ የእርስ በርስ ግጭትን በመፍጠር ልዩ ጀብድንም እንደተጎናጸፈ መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ባደረገው ልዩ የጥቃት ውጊያ የጠላት ጦር ፍርክስክሱም ወጧል። ሜጀር ጄኔራል ውባንተ አባ ተወርዋሪ ክፍለ ጦርም አጀብ ያስባለ ጀብድን ተጎናጽፎ ውሏል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደምጣችኋለሁ። አብራችሁ ቆየም። ሁለት ፓትሮል አድማ ብተናና የኦህዴድ ካድሬ በወለጋ ፋኖ ተመታ። የወለጋ ፋኖ ዛሬ ማለትም በዕለተ ሐሙስ ቀን ሰኔ 19 የሽመልስ አብዲሳን አድማ ብተና ኃይል በሁለት ፓትሮል ካድሬዎችን አጅበው ከጊዳ ወደ ነቀምቴ ሲሄድ ልዩ ቦታው ጆቶ ከሚባል ቦታ ላይ በተረቦቹ ተመቷል ሲል ፋኖ ዲያቆን ክንዱ መረጃውን ማካፍሏል። በልዩ ጥቃት ሙሉ ለሙሉ በሚባል ደረጃ ይህ ሁለት ፓትሮልም እንዲመታም ስለመደረጉ ነው የተነገረው። አገዛዙ በተደጋጋሚ ወደ ፋኖ አፈሙዛቸውን እንዲያዞሩ የእርስ በርስ ግጭት እንዲፈጠር ግፊት ሲያደርግባቸው የነበሩ የታጠቁ ኃይሎች በምዕራብ ጎንደር ዞን መተማ ወረዳ መቄት የተሰኘ ልዩ ቦታ ላይ የአገዛዙ ሰራዊትን ደምስሰውታል ተባለ። ከባድ ሰብአዊ ቁሳዊ ጉዳት በአገዛዙ የአድማ ብተና ቡድን ላይ ማድረሱን የቻሉት የቅማንት ማህበረሰብ ተወላጅ በአገዛዙ ተውጦ የነበረውን ጥፋት ድግስ አመክነውታል። በቀጠናው የሚገኘው የአማራ ፋኖ ብሔራዊ ኃይል በሰሜን ቀጠና በላይ ዘለቀ እዝ ሰራዊት ወንድማዊ ድጋፍ ያደረገ ሲሆን የህዝባችንን ማጽጣ ፈንታ በምናደርገው የምዕራባዊ አንድነት ትግል የሚበይን መሆኑን በመታመን አገዛዙ ፖለቲካዊ ወታደራዊ ክሽፈት እንዲደርስበትም ተደርጓል ነው የተባለው። የፋኖን ጠንካራ ይዞታዎችን አስለቅቃለሁ በሚል ምሽጎችን የለቀቀው የጠላት ኃይል ሰብአዊ ቁሳዊ ኪሳራን እየደረሰበት ይገኛል። እንደ መረጃ ምንጮቻችን ገለጻ በአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ አውጃን ነው ክፍለ ጦር ባለፉት 3 ቀናቶች ጠንካራ ይዞታቸውን ለማስለቀቅ የመጣን ጠላት ብርቱ ተጋድሎን በማድረግ ጠንካራ ይዞታቸውን ጭምር በማስከበር ወደ መጣበት ሸኝተውታል። ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ለተከታታይ 3 ቀናት እያደረገ ባለው ተጋድሎ እግረኛ ሬጂመንቱን በርካታ የፋሽቱን ብልጽግና ሰራዊት ሞትና ቁስለኛን በማድረግ ጀብድንም ተጎናጽፏል። አገዛዙ ከመስከረም 30 እስከ ነሐሴ 34 ቀየር ፋኖን ማጠፋለሁ በሚል ባለፉት 2 ዓመታት ከ2 ወራት አጀንዳዎችን እየቀየረ በርካታ ዘመቻዎችን ቢያካሄድም ከንጹሃን ግድያ በስተቀር ግን አንዳች ለውጥ አላመጣም። አገዛዙ ብልጽግና ክረምት ሳይገባ ፋኖን አጠፋለሁ ካልቻላችሁ እዳክማለሁ በሚል የቀን ቅጀት በበርካታ የወሎ ቤተ አማራ ቀጠናዎችም ከይበቱ ታፍሶ ለብለብ ስልጠና የመጣን ሰራዊት ጭምር ዛሬም በጀግኖች ድባቅ ተመቷል። በዚህ በዘመቻ ማዕበል በቅርቡ በምዕራብ ወሎ 54 መኪና ደርድሮ ሰራዊት አስገባለሁ የሚል ወሬ እንዲያናፍስ ቢያደርግም 28 መኪና ለፕሮፓጋንዳ ተብሎ ባዶውን ይጓዝ የነበረ ነው። ከማዕበሉ ዘመቻ ይልቅም የብልጽግና ማዕበል ውሸትና ማስመሰል ማህበራዊ ሚዲያውን እንዲሞላው ትልቅ ማሳያ ነው የተባለው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝም አንደኛ ኮር ሜጀር ጀነራል ባንታ አባት ተወርዋሪ ክፍለ ጦር ጀብድ መፈጸሙን ቀጥሏል። እንደ መረጃ ምንጮቻችን ገለጻ ደራ ወረዳ አርብ ገበያ ከተማ ገላውዴዎስ ከተማ ዙሪያ የገጠር ቀበሌዎችና ሌጫ ከተማ ከቀኑ 10 ሰዓት ጀምሮ ከአገዛዙ አራዊት ሰራዊት ጋር ከፍተኛ ትንቅንቅን ማድረጉን ቀጥሏል። ይህ የአማራ ሰራዊት የትኛውንም ጠላት የማንበረከክ አቅማቸው ከአባታቸው ባንታ አባት የተወረሰ ነውና ድላቸው በረታዊ ነፍጣቸው እንደሆነም ጭምር በጽኑ ማመኑ ቀጥሏል።
የሜጀር ጀነራል ውባንተ አባት ተወርዋሪ ክፍለ ጦር አሁን ላይ በቁጥር በጥራትም ግዙፍ ተቋም ሆኖ መሆኑን ቀጥሏል። የክፍለ ጦር ህዝባዊ ተቀዳሚነቱንም ጭምር ማስፋቱንም ቀጥሏል። ይህ ሰራዊት ዛሬም ድረስ በተለያዩ በሽምቅ ውጊያዎች ይልቅ መደበኛ ውጊያዎችን የሚተገብር ምሽጎችን የመስባበር አቅም ያለው በጥቅሉ የህልውና ትግሉ በውል የተረዳዩ ውባንተ አባት እውነተኛ የግብር ልጅ ነው ሲሉም ጭምር ነው ጓዶቹና መሰሎች የሚመሰክሩለትም። በዚህም በደረሰኝ መረጃ መሰረት በሙርትና ጅሩ የወሎ ቀበሌ ንጹሐን በአቶ እስክንድር ነጋ የሚመራው ታዳጊው ብልጽግና የአማራ ፋኖ ህዝባዊ ድርጅት በትላንትናው ዕለት መረሸኑ ተነግሯል። በሙርትና ጅሩ የወሎ ቀበሌ ናደው ክፍለ ጦር ለማ ጠጁ ሻለቃ ባል የነበረው ኃይሉ ሜሱን የሶስት ልጆቹ እናት የሆነችውን ጨምሮ በርካታ ንጹሐኖች መረሸናቸው ተነግሯል። እንደ መረጃ ምንጮቻችን ነገር ግን ማሸነፍ ያቃተው አልሳካ ያለው ይህ ወራሪ አማራ ጠረ ቡድን በሸዋ ቀጠና ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚመራው ድርጅት ጠላት ጋር በመሆን ጥቃት ለመፈጸም ተደጋጋሚ ትንኮሳዎችን ሲያደርግ ቆይቷል ብሏል። የአማራ ፋኖ ብሔራዊ ኃይልም በሸዋ ቀጠና ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚዘወረው በሸዋ ምድር ያለው አሁን ድረስ በርካታ የታጋይ ፋኖ ቤተሰቦች ላይ ጥቃት መክፈቱን ቀጥሏል። ሆኖም በሸዋ ጠቅላይ ግዛት እዝ ውስጥ ይህንን ጉዳይ ብልጽግና የወለደው ድርጅት የአማራ መሬት የደም መሬት እያደረጉ ይገኛሉ ነው ያለው። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ቀን ተመኘሁም።